ጥሬ ስጋ ይወዳሉ? ጥሬ ስጋ መመገብ በባህላችን የታወቀ ቢሆንም ተገቢውን ጥንቃቄ ካላደረግን ለከፍተኛ የጤና እክል ሊዳርገን ይችላል። እንደ ኮሶ ያሉ ጥገኛ ትሎች እና ቶክሶፕላዝሞሲስ ሊያጋልጥ ይችላል። ይህም ብቻ አይደለም፣ ለከፍተኛ ተቅማጥና ለኩላሊት ጉዳት ለሚያደርሱ ባክቴሪያዎች መጋለጥ ይኖራል። ነፍሰ ጡር እናቶች፣ ህጻናትና የበሽታ መከላከል አቅማቸው ዝቅተኛ የሆኑ ሰዎች በፍጹም ባይመገቡ ይመከራል። በተለይም ለነፍሰ ጡር እናቶች ጥሬ ስጋ መመገብ የፅንስ መጨናገፍ ሊያስከትል ስለሚችል ጥንቃቄ ያድርጉ። ጤናማ በሆነ መንገድ ጥሬ ስጋ ለመመገብ የሚረዱን 4 ነጥቦች። አንደኛ፣ ስጋን በበረዶ ቤት ማቆየት። ይህንን ማድረግ የጥገኛ ትል እንቁላሎችን ይገድልልናል። ሁለተኛ፣ ለብ ማድረግ። ስጋን ለብ አድርጎ መመገብ የባክቴሪያ ስርጭት በከፍተኛ ሁኔታ ይቀንሳል። ሶስተኛ፣ ንጽህናን መጠበቅ። ስጋ የሚከተፍበት ቦታና እጅን በሳሙና በደንብ መታጠብ የግድ ነው። አራተኛ፣ የጤና ባለሙያዎች የተመረመረ ስጋ ብቻ መጠቀም። የአመጋገብ ልምዳችንን በማስተካከል ጤናችንን እንጠብቅ። ዛሬውኑ አመጋገብ እንደሆነ ያስተካክሉ። ኬሪንግ የውስጥ ደዌ ስፔሻሊቲ የጥርስ ክሊኒክ ሁልጊዜ ለጤናው ይጨነቃል።